በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የማኅደረ ቤተክርስቲያን ቤተሰቦች እንደምን ሰነበታችሁ? የመጀመሪያው ቪዲዮአችንን ተመልክታችሁ አብራችን ለሆናችሁ በኮሜንትና በሰብስክራይብ ላበረታታችሁን በሙሉ በቅድስት ቤተክርስቲያን ስም የላቀ ምስጋናችን ይድረሳችሁ። ዛሬ ደግሞ በሁለተኛው መርሃ ግብራችን ስለ ፍጡራን ሁሉ በላይ ስለሆነችው ስለ ቅድስት ድንግል ማርያም በቅዱሳን መጻሕፍት የተመዘገቡ ነገር ግን ብዙዎቻችን አስተውለን የማናውቃቸውን ወይንም ብዙም ያልተነገሩንን 5 ድንቅ መንፈሳዊ ምስጢሮችን ይዘንላችሁ ቀርበናል። እመቤታችን ቅድስት ድንግል ማርያም የሰማይና የምድር ፈጣሪ በማኅፀኗ የተሸከመችው ዓለም ሳይፈጠር በአምላክ ሕሊና ታስባ የኖረች የንጽሕና ሁሉ መሰረት ናት። እርሷን ማመስገን ለክርስቲያኖች ሁሉ የጽድቅ በር ነው። በዚህ ቪዲዮ ውስጥ ስለ ክብሯ፣ በቤተ መቅደስ ስላላት ድንቅ ሕይወት፣ ስላደረገቻቸውና ዛሬም በዓለም ዙሪያ ስለምታደርጋቸው ያልተሰሙ ተአምራቶች በጥልቅ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ መንፈሳዊ ምስጢሩን እየተመገብን በተመስጦ አብራችሁን ቆዩ። የመጀመሪያውና ታላቁ እውነት እመቤታችን ቅድስት ድንግል ማርያም የመጣችው በድንገት ሳይሆን ዓለም ሳይፈጠር አዳምና ሔዋንም ሳይበድሉ ገና ፍጥረት ሳይጀመር በአምላክ ሕሊና ታስባ የኖረች መሆኑ ነው። ቅዱስ ያሬድ በመኃልየቱ ላይ ቅድመ ዓለም በአምላክ ሕሊና ታስባ የኖረች ይላታል። እግዚአብሔር አምላክ ዓለምን ከመፍጠሩ በፊት የሰውን ልብ በምን መንገድ እንደሚያድነው ያውቅ ነበር። ያ የመድኃኒት መንገድ ደግሞ ቅድስት ድንግል ማርያም ናት። ለዚህ ነው በብሉይ ኪዳን የነበሩ ነቢያት ሁሉ በተለያዩ አምሳሎች የተነበዩላት። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ሳይወለድ ከ700 ዓመት በፊት የተናገረው ለዚሁ ነው። እርሷ የኖህ መርከብ፣ የሙሴ ጸጳጦስ፣ የአሮን በትር፣ የሰለሞን የዝሆን ጥርስ አልጋ፣ የሕዝቅኤል የተዘጋችው ምስራቃዊት በር ናት። ነቢያት ሁሉ እርሷን ለማየትና ከእርሷ የሚወለደውን መድኃኒት ለመስማት ይመኙ ነበር። ይህ ታላቅ እውነት የሚያሳየን እመቤታችን ለሰው ልጅ መዳን መሰረት እንድትሆን ገና ዓለም ሳይፈጠር በአምላክ ሕሊና የተመረጠች ብቸኛ ፍጡር መሆኗን ነው። ሁለተኛውና ብዙ ጊዜ በጥልቀት የማይነገረው እውነት እመቤታችን በቤተ መቅደስ ውስጥ ያሳለፈችው አስደናቂ ሕይወት ነው። ድንግል ማርያም ገና የ3 ዓመት ሕፃን እያለች ወላጆቿ ቅዱስ ኢያቄምና ቅድስት ሐና ለእግዚአብሔር በገቡት ስለት መሰረት ወደ ቤተ መቅደስ አስገቧት። ከ3 ዓመቷም ጀምሮ እስከ 12 ዓመቷ ድረስ ለ9 ዓመታት በቤተ መቅደስ ኖራለች። በእነዚህ 9 ዓመታት ውስጥ ግን ድንግል ማርያም የሰውን ምግብ አልቀመሰችም። ታዲያ እንዴት ትኖር ነበር አላችሁ? ሊቀ መላእክት ቅዱስ ሩፋኤል ከሰማይ ሰማያት ህብስተ ሰማያዊ የሰማይ ህብስትና ስቴ ሰማያዊ የሰማይ መጠጥ በብርሃን ጽዋ ይዞ እየወረደ ይመግባት ነበር። ይህ እውነታ የሚያሳየን ድንግል ማርያም ከስጋዊ ክፋትና ከምድር እድፍ ሙሉ በሙሉ የራቀች ገና ከሕፃንነቷ ጀምሮ በሰማያዊያን መላእክት የምትጠበቅ ንጽሕተ ንጹሐን መሆኗን ነው። በምድር ላይ ሳለች የሰማይ መላእክት የሚያገለግሏት እመቤታችን እርሷ ብቻ ናት። ሶስተኛ እውነት በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ እመቤታችን ስም ስላለው መለኮታዊ ኃይል ነው። የድንግል ማርያም ስም ተራ ስም አይደለም። የሰይጣንን ኃይል የሚሰብር የአጋንንትን የሚሰባብር እሳታማ ስም ነው። አባቶቻችን በትርጓሜ መጽሐፍ ላይ እንደሚያስተምሩን ሰይጣን ከፈጣሪው ስም ቀጥሎ ይበልጥ የሚፈራውና የሚጠላው ስም ማርያም የሚለውን ስም ነው። ለምን ቢሉ ሰይጣን በትዕቢቱ ምክንያት ከሰማይ ከወደቀ በኋላ የእርሱን ቦታ የሚተካ ፍጡር አልተገኘም ነበር። ነገር ግን እመቤታችን በትህትናዋና በንጽህናዋ ምክንያት ከሰማይ መላእክት በላይ ከፍ ብላ የፈጣሪ እናት ለመሆን በቃች። ስለዚህ ሰይጣን የእርሷን ስም ሲሰማ ውድቀቱን፣ ትዕቢቱንና ማሸነፏን ስለሚያስታውስ ይንቀጠቀጣል። ዛሬም ቢሆን በዕለት ተዕለት ሕይወታችን ፈተና ሲበዛብን፣ ጭንቀትና የአጋንንቱ ውጊያ ሲገጥመን ማርያም ማርያም እያል ስሟን በንጽህና ብንጠራ ጠላት ዲያብሎስ ከእግራችን በታች ይወድቃል። ሰላምና በረከትም በቤታችን ይሞላል። አራተኛውና በተለይ ለኢትዮጵያውያንና በዓለም ዙሪያ ለሚኖሩ ትውልደ ኢትዮጵያውያን ትልቅ ክብር የሆነው እውነት የእመቤታችን ወደ ኢትዮጵያ የመምጣት ታሪክ ነው። ንጉሥ ሄሮድስ ሕፃኑ ክርስቶስን ለመግደል በፈለገ ጊዜ መልአኩ ቅዱስ ገብርኤል ዮሴፍን ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ አለው። እመቤታችን ልጇን አቅፋ በበረሃ ስትሰደድ በዚያ መራራ ዘመን በቅዱስ መልአክ መሪነት ወደ ቅድስት ሀገር ኢትዮጵያ መጥታለች። በሀገራችን በታናናሽና ታላላቅ ቦታዎች እንደ ጣና ቂርቆስ፣ ዋልድባ፣ ደብረ ቁስቋም፣
በመዘዋወር እግሮቿን አምላካዊ በረከት አሳርፋለች። በዚያ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን ደስ ሊያሰኛት በወደደ ይህችን ሀገር ለአንቺ አስራት አድርጌ ሰጥቼሻለሁ ብሎ ቃል ኪዳን ገብቶላታል። ለዚህም ነው ኢትዮጵያ የማርያም አስራት የምትባለው። ዛሬም ድረስ በዓለም ላይ መከራ ቢበዛ በድንግል ማርያም አማላጅነትና በአስራትነቷ ምክንያት ሀገራችን ሁልጊዜ በእግዚአብሔር ጥበቃ ስር ትኖራለች። አምስተኛውና የመጨረሻው እውነት እመቤታችን ከሞት በኋላ ስላገኘችው ትንሣኤና ዕርገት ነው። ቅድስት ቤተክርስቲያናችን በየዓመቱ በነሐሴ ወር የምታስበው ፍልሰታ ለማርያም የዚህ እውነት ማረጋገጫ ነው። እመቤታችን እንደማንኛውም ሰው በስጋ ካረፈች በኋላ ልጇ ኢየሱስ ክርስቶስ መቃብሯን አፍርሶ በሶስተኛው ቀን በታላቅ ክብር አስነስቷታል። ስጋዋም ወደ ሰማይ አርጓል። ዛሬ እርሷ በሕይወት በሰማያዊ ዙፋን ቀኝ ቆማ ለሰው ልጆች ሁሉ ትማልዳለች። የተወደዳችሁ የማይደር ቤተክርስቲያን ተከታዮች ስለ እመቤታችን ተናግሮ መፈጸም በፍጹም አይቻልም። የእርሷ አማላጅነት ፍቅርና ሰላም በየቤታችሁና በየስራችሁ ይሙላ። በውጭ ሀገር የምትኖሩ መሆናችሁ በሀገር ውስጥ የምትኖሩ ድንግል ማርያም በልመናዋ ከክፉ ነገር ሁሉ ተጠብቃችሁ። ይህን መንፈሳዊ ትምህርት ከወደዳችሁት ቪዲዮውን ላይክ በማድረግ ለሌሎች ኦርቶዶክሳውያን ወንድሞቻችን እህቶቻችን ደግሞ ሼር በማድረግ የበረከቱ ተሳታፊ አድርጓቸው። በቀጣይ ማክሰኞ፣ አርብና እሁድ ምሽት 2 ሰዓት ላይ የሚለቀቁት ድንቅ መንፈሳዊ ቪዲዮዎች እንዲደርሳችሁ ቻናላችንን አሁንም ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ኮሜንት ላይ አስቀምጡልን። በሚቀጥለው ቪዲዮ በሌላ ታሪክ እስክንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እመብርሃን እቅፍ ድግፍ አድርጋ ተጠብቀን